ጩጮ እናት ሞት እንደሷት ትሄጂ ዛሬ ሂጂ ብሮ ኧረ ለቁርስ ሙላልን ባባዬ በእናትህ ሲስተር የለም ኧረ በእናትህ የሌለ እርቦናል በማርያም ብራዘር ኧረ በእናትህ ለቁርስ ሙላልን ብራዘር ኧረ በእናትህ በሚካኤል ኧረ ኩኩሻ በእናትህ እኔ የሌለ እዚህ ቦታ በእናትህ ስልተና ያረግሽ አሁን በእናትህ ተነስና እንዴ አች ኩኩሻ ኧረ ምን እሺ ነው በእናትህ አትሰስፈልቀኝ እንዴ ኧረ ምን እሺ ነው ኩኩሻ በእናትህ ኩኩሻ ኧረ በእናትህ አትደብረኝ ቀማለኝ ምን እሺ ነው ኧረ በሚካኤል ምን እሺ ነው በእናትህ ኩኩሻ አት ኧረ እኔን በእናትህ ያስደበርከኝ ነው ምን እሺ ነው ኩኩሻ ኧረ ኩኩሻ በአሁኑ ሰዓት እንደዚህ ነው መሆን ያለብን ኧረ በእናትህ አትደብረኝ እንዴ ምን እሺ ነው አበባረ ምን እሺ ነው ምን እሺ ነው ኧረ በእናትህ ሞት አንተ ደብረኝ እንዴ እሺ ማነው እሺ ማነው እኛን የሚያየን ኧረ ኩኩሻ በእናትህ ምን እሺ ነው በአሁኑ ሰዓት እንደዚህ ነው መሆን ያለብን በእናትህ ሞት አንተ ደብረኝ ተፈናቅለን መተን እኛ ኧረ ኩኩሻ ምን እሺ ነው ይፈኛል የሚሉት ኧረ በማርያም አንቺ በእናትሽ ተይ እኛ ከወለጋ መተን እዛ ደህና ወገን እንዳለን እንደሚቀበለን ሰው ምናምን እኛን እዛ ሄዱ ምናምን አተፈናቀልን እናት አባቶቻችን እዛ ቀርተው አሁን እኛ ማን እንደሚቀበለን ማን ነው እኛ እዚህ የሚቀበለን ማንም እኛን ቸክም ያደርገን የለም ኧረ ኩኩሻ በሚካኤል አንቺ በእናትሽ ተይ እኔ በእናትሽ መሮኛለሽ እንደ እናት አባቶቻችን ምን ሞት ይሻለን ነበር እዛ እናት አባቶቻችን የቀሩት እኛ ተፈናቅለን ምን ማድረግ አለብን እኛ እዚህ ማን ነው የሚቀበለን ማንም እኮ የተቀበለን የለም ኩኩሻ አይደለም መቀበል ቀርቶ እንደሌባ እኮ ነው እያሳደዱን ያለ እና ደግሞ እንደሳጡን በቃ ያልፋል ኩኩሻ በማርያም እኛ ሌባ ምናምን ነው የምንመስላቸው ዱርዬ ምናምን ነው የምንመስላቸው እኛ እኮ እዛ ያተን ነው ቁጭ ያለው እኛ ምን ማድረግ አለን በእናትሽ መሮኛል እኔ ሁሉ ነገር አስጠልቶኛለሽ አሁንስ በሞት ጉሻ ላይ ነበር እንደ እናት አባቶችሽ ኧረ ኩኩሻ ሲሆን እናትሽ እኮ ይነጋልናል ምን እሺ ነው አንተ አትፍራ እኛ እኮ ተስፋ ያለን ልጆች ነን ሁሉ እኮ ያልፋል ኩኩሻ አማንኛ ያልፋል ፈሩኛል በቃ ምንም ማድረግ አልችልም እሺ ፈሩኛል አልኩሽ ኩኩሻ ምን እሺ ነው ያልፋል በቃ በእናትህ ፈታ በቃ አፈፈሽ አታስደብረኝ ምናምን ትያለሽ እንዴ ነው አንቺ ትንሽ አይደብርሽም እኛ ይሆን ያደለው እየገባሽ አይደል ለምንድን ነው እንደዚህ የምትይ ገባኛል እኮ እኛን እኮ ማንም ዞር ብሎ እንደማያይ እስኪ ሰዎችን እዛ ደህና ሰው እንዳለን ምናምን ወደ ወገኖቻችሁ ሂዱ ምናምን ተብለን መተን እዚህ ግን ማንም ይቀበለን የለም እሺ ተረጋጋ ኧረ በእናትህ ተረጋጋ በቃ ያልፋል በእናትህ እኔ ምን ላድርግሽ በእናትህ በቃ ያልፋል በእናትህ በቃ በእናትህ አትዘንሽ ያልፋል በማርያም ኧረ ምን እሺ በእናትህ እኔን እንዲያስከብርከኝ ነው እና ኩኩሻ ስልክለ ነገር አትጠልጥኝ በእናትህ በቃ እሺ በቃ ያልፋል በእናትህ ኧረ ምን እሺ ነው በቃ ተረጋጋ አሁን በእናትህ በቃ እንነሳና ፈዋ ነገር ነው በእናትሽ ተይኝ አልኩሽ አይደል ምንድን ነው የምትጨቀጭኝ ቅድም ጀምር አንቺ በእናትሽ እኔ በቃ አስጠልቶኛል በቃ እኮ ቡሊ እናምጣ በእናትህ ምን እሺ ነው በቃ ተይኝ አርፌ ልተኛብሽ አልኩሽ ልተኛበት በቃ ተይኝ አልኩሽ አይደል ልተኛበት በቃ እሺ በቃ ተረጋጋ እኔ ቡሊ ይዤ እመጣለሁ በእናትህ ጠብቀኝ በቃ አይችልም በቃ እሺ ደቅሰህ ጠብቀኝ በእናትህ ቶሎ እመጣለሁ ኧረ ኩኩሻ በማርያም ተረጋጋ እመጣለሁ
ላይፍ አብረናት አይደብርም። እስካሁን ተቀሰልኝ ወልጅም ከች ብያለሁ። ምን አስተነሽና አንቺ ተይኝ አልኩሽ። ኧረ ኩኩሻ ምን እሺ ነው አይደል? ተይኝ አልኩሽ አይደል? ምን ልተኛበት በቃ ሚካኤል አይደብርም እንዴ? በእናትህ አታስጨንቀኝ። ምንድን ነው የምትይኝሽ? ኧረ ምርጤና በቃ እርሽኝ እናትህ ተይኝ በቃ። አሁን እኔ ተቀንሻለሁ። ኧረ ምን እሺ ነው? ኧረ ኩኩሻ ለኔ አታስብልኝ። ኧረ እናደርጋለን። ኧረ ኩኩሻ ምን እሺ ነው? እስካሁን እዛ ላይ ነው በቃ ያልፋል። በእናትህ ምን እሺ ብቀርሰው ኧረ በእናትህ ጀለሶች አሁን ይዘሽው የመጣሽውን ፈዋስ ገናት አርብላት። ኧረ በማርያም ኧረ በእናትሽ ኧረ እባክሽ እቺ በእናትሽ ፈዋስ እንፈልጋለን። አንተ አረፍ እንዳይለነካው። ኧረ በእናትሽ ይሰራደብኝ። እኛ ራብ ልንሞትላችሁ ነው እንዴ? እንብት አልኳቸው። እኛ እኮ ያው እኛ ምን በሉ የለም። ኧረ በእናትሽ ይሰራራ ጨክኝብን በእናትሽ። አንተ አይደብርም እንዴ? እኛ እንደዚህ ደቅ ብለን ልንሆን ኧረ በእናትህ ልከው ኧረ በማርያም ለእኛ እኮ አይደለም እና እኛ ምን ልንበላለን? ያማልሽ ምን እሺ ነው? እሺ ለማን እናታችን ታማልጋ ላይ ናት። ማሽላ ተብዛ ነበር የምታሳድገን። ያው እሷም ታማልጋ ላይ ተኝታለች። አባታችን ደግሞ በሕይወት የለም እና ኧረ ጭጮ በእናትህ ሞት እንደሷት በቃ ተረጋጋ። ጭጮ በእናትህ እሺ ጣጣ የለውም ግን እኮ ቦሌው ትንሽ ኧረ ችግር የለም እንድረስላት ለማዘሯ። ኧረ ኩኩሻ በእናትህ የሆነ ነገር በላት። የምራችሁ በቃ እኛም እኮ ትንሽ ነው ያለን ግን እናት ልጅ በእናታችሁ ኧረ በእናታችሁ እናንተ አራዳ ልጅ አይደላችሁ? በቃ ምርጤን ላስጫቸው የለውም ግን ደግሞ ፈዋው ትንሽ የሆነ ምን አይደብራትም ማማ? ለምን በቃ እሺ እንደዚህ አትጭጮ በእናትህ እሺ በቃ አመሰግናለሁ። ችግር የለውም በቃ ጣጣ የለውም በእናትህ ችግር የለውም። እሺ ደግሞ እንድንገናኝ ኧረ ብራዘር በእናትህ ሲስተር የለም? ኧረ በማርያም በእናትህ ለቁርስ ሙላልን ስሞትልን። ኧረ በእናትህ ለሚካኤል የእኔ ጎጆ ተተሻበይ ስራ ጠፋ። ሲስተር ማን ያስገባናል? ተተሻበይ ይመስላል ስራ ጠፋ። ሲስተር ከምን እሺ ነው ሲስተር አንቺ በእናትሽ እኔ ትምበይ ባል ሰጣሽ እኮ በቃ ዞር በይ። ኧረ በእናትሽ እንደዚህ አይደለም ሲስተር በእናትሽ እንችልኝ አልፈልግም። ዞር በይ ሲስተር ሞት የለሽ በእናትሽ ሞት እሱን በእናትሽ ሞት ምነው ሰጠውሻለሽ? ሌላ የለኝም ጨርስ። ኧረ አይደለም እኮ ሲስተር ኧረ በእናትሽ ሞት አይን በቃ ወገብሽ ላይ ዞር ዞር በይልኝ። ኧረ በእናትሽ ሞት አንቺ ሲስተር ልሽ በእናትሽ ዞር በይልኝ። ሲስተር ምንሽ ነው? ኧረ በእናትሽ ሞት አይደለም እኮ ኧረ ሲስተር ምንሽ ነው? በእናትሽ ሞት እንጂ ሲስተር ምንሽ ነው? ኧረ በእናትሽ ሲስተር ኧረ አይደለም እኮ ነው ማለት እንዳዳር በእናትሽ ኧረ ኩኩሻ በእናትሽ ሲስተር ኧረ በእናትሽ ሞት ሞት በእናትሽ እንጂ በእናትሽ ታወቃለሽ ዞር በይልኝ። ኧረ በእናትሽ ምንሽ ነው? በእናትሽ ሞት ያገረሽ ልበሽ ወራሽ እንደሆነ እኮ እናውቃለን። ሲስተር በእናትሽ ሞት አልሽሽም ጎዴ ያልሽ እንዴ በእናትሽ ኧረ ሲስተር በእናትሽ እኔ እኮ አላውቅም። ኧረ ሲስተር ምን ይሄ ነው የሚሰሩ በእናትሽ ሞት አንቺ ተዛቶር በይ። ኧረ ሰው ይሾፍሻል ይደብራል። በእናትሽ ኧረ ምትሆኑ ዞር በይልኝ። ኧረ በእናትሽ ነው በእናትሽ እንዴ ኧረ በእናትሽ ሞት አንቺ አረብሽን ሲስተር ኧረ በእናትሽ ሞት የሚሰሩ
ኧረ በእናትህ ሲስተር ምን ይሄው ዘራይልኝ ምንድነው? ኧረ በእናትህ ሲስተር አንቺ ምንድነው የምትሄጂ? እዛ ሂጂ። ደግሞ አይኗ ነው የወጣሽ። ምንድነው? እኔ በቃ ነው ፈቅታት ነው የምጣው። እኔ በቃ እና ከተሰጠች ምን ትሰራለች? አቤል ይባላል። እንዴት ነህ? ሰላም ነው? ደህና ነሽ? ስላንተ ሰምቻለሁ። ያው እንደነገረች ነው። ያው እኔና እሷ ከተገናኘን ጀምሮ ስላንተ ሁሌ ማወራለን እና አቤል በጣም ለኔ ከምልሽ በላይ በጣም ወዶና ሚስጥረኛ ጓደኛዬ እሱ። እውነት ሰምቻለሁ፣ በደንብ አውቃለሁ። እኔም ልክ እንደሱ በጣም ወድ እኔ በቃ ያስታውቅ እንደ ቃሎላ ነው ያረክ። ምንድነው ባሞ ነው? ኧረ በጣም ጥልት ነው ያረክ። እኔ እኮ አሞ መስሎኝ ነው። ከዚህ በላይ ምን የሚያም ነገር አለ? ምንድነው ያየ? ሌላስ የምትለው ነገር የለ? ኧረ በእናትህ አትከል። ይባል ተፈነከተች መስላ ያየ አንተ ምን ነው? አዎ ተፈንክታ ነው። ሰው ፈንክቷል። እንዴት የምታስብ እኮ የሴት ልጅ ግዴታው የሆነ ነገር እና እንደዚህ አይ ኖ አንተ ገመናዬን ስለ የነበረው ለዚህ ነው። ሌላ ነገር ቢሆን አንተ ምን ልትል ነው? ኧረ በጣም ነው የሚሰቀጥጥ። እንድጠላ ነው ያደረግ። ጠላህ? አዎ በጣም ያስጠልኝ። ያንተ ፍቅረኛ እንደዚህ ምንም ማንስትረሽ የሚባል ነገር አታይ። ጥያት ነው እንደዚህ ከሆነ እንዴ ወይ ነው አንድ ነገር ልንገር። ይሄ ጉዳይ እናት ላይ ብታየው ጥላት ትሄዳለህ። ወጣት ናት፣ ፍቅረኛ ናት። አንተ ቀጠሮ እየመጣች ነው። ኖ አይደለም። ይሄ ወጣት ሽማግሌ ከሚለው ቃል ስለሱ እናትህ እንደዚህ ናት ብታያት ጥላት ትሄዳለች። ቀጠሮ እየመጣች ለምን እንትን አትልም? ይሄ እኮ ድንገት የሚመጣ ነገር ነው እንጂ በወር ቢመጣም እኮ አሁን ይምጣ ከሰዓት ይምጣ በምን ታውቃለች? መብረቅ አድርገው ነው ድንገት እንዴት ከቤት ስትወጣ እኮ አይደለም ትወጣ ከሌላ ሀገር ምንም ነገር ማለት አስፈል ስማ እኔ እኮ ለብዙ ነገር ሳስብ የነበረው ግን እቺን ትንሽ ገማና ካልሸፈንክልኝ ነገ ሌላ ነገር ቢፈጠር ምንም እንደማታደርግልኝ ፈውኖ ወቅት ገባ እናማ ከዛሬ ቀን ጀምራ ታስፈልግኝ። ቅድም ያንቋሽሽኳት ልጅ አይታታል አይደል? ካንተ ይልቅ እሷ ምንም አታውቅልኛ ተጠንቃልን ነበር። ለአንተ ማሰብኩኝ እንደ ጓደኛዬ ምንም ነገር እንትለኛል። እንደዚህ ነው የምትለኝ? አስፈልግኝ አመሰግናለሁ። ምን አባቱ አረ ብቻ በእናትህ የሌለ ደብሮኛል። እኔ ከኋላዋ በእናትህ ስላልሾፈችው አንቺ ምን አገባሽ? እኔ ኩኩሽ አልችልም። አያወቅኝ አይደል እንደዚህ። አረ በእናትሽ ፈጭ እዚህ ዝሮ እንደምታዚኝ እኛን ምን እያየሽ መስሎኝ ወርቀነ ስንቀር ማን አነሳ እና ደሱ አዝናለሁ ምናምን ብለሽ ሁሉ እዚህ እንደምታዝ ኩኩሽ ክፉ ቢሆንብን እኛ ክፉ መሆን አለብን? በእናትሽ ምንድነው አንቺ ክፉ ትያለሽ እንዴ? እነሱ ክፉ ናቸው። ማንም ለኛ ምስኪኑ ነው ያውቅምሽ። ደግሞ አንቺ እንደዚህ በቃ ምንድነው እኛ ምሩ ኩኩሽ ሴት ልጅ ስለሆነች እኮ በእናትህ የሌለኝ በቃ ልዘን አትበይሽ። ለማንም ልዘን እያልሽ እኔን ሁላ ጨመርሽ እንትን አትበይሽ። እኛን ሁላ እያስጠቆሽኝ ነው። ለምንድነው እንደዚህ እንታረግ? በቃ ታያቸው ማንንም እንትን አትበይ። ምን አገባሽ? እሷ የፈለገችው ተፈለገኝ ተዘግዝቃት ሄድሽ። እኛ ስለሰው ምን አገባን? አያገባንም። በቃ ስለሰው እኛ አያገባን። እኛ የራሳችን ብዙ ነገር አለን። አሁን እንኳን ምን በለው የለንም። እሺ እኛ ለሰው ስናዝን እኮ ነው ሰዎች ለራሱ ለኛ የሚያዝኑልን። ምን እሺ ነው እናንተ እንዴት ነው የሚያዝኑልን? አያዝኑልን፣ መቼም ቢሆን አያዝኑልን። እሺ በዛ ላይ እኮ ደግሞ ቼክ ዋጋ እየሄደች ነበርና
ቺካጎ ምናምን እኛ ምን አገባን? ያገባን ስለሷችት ምናምን እዛ ቀጥላት ነው። እሺ በቃ ተረጋጋ። ወደኛስ እሱ ትንሽ ስራ ኑሮት ነው። ይልቅንስ ያቺ ቅድሟ ልጅ ነበር ያገኘሽ? አይ እንዱ ፈልጋ ይከናገኝሽ ነች ፈልጋታለሁ። ስሜሽ መርቴል በቃ ለተንግዲህ ምናምን ጓጓት ቤሽ ምንም እንትናት ደግሞ ጥሩ አይደል መርቴላ ፈዋ ምናምን አሁን እሺ እኔ አረከች እያሉልን ነው። እናት ደግሞ እኛውን ጉንጭ ሊደግመኝ ነው እናት የመጣው ማን ነው የመላጣ ልጅ? ለምን የማይፋቱኝ? ኧረ ላሽ ማናችሁ? ታውቂያቸዋለሽ? ኧረ እናት ምንድን ነው? ምን አባሻ ነው? ናሽ ነኝና ነገር ምንድን ነው? ለናሽ ነው እናት በቃ የቅድሙ አለች ጓት ላይ እና ምን አባሽ ሰሪ መጣሽ? ምንድን ነው? ምንድን ነው? ለምንድን ነው የመጣ ነው? ለምንድን ነው አንተ የመጣት? እሷ አይወዱኝ ነው እሷ ባገት ምናምን አንተ እሷ ጋር ምናምን እጅን ታነሳለህ። ትንሽ አይደብርም? እኛም እኮ የሰው ልጅ ነን። አዎ ትክክል ነው፣ ይገባኛል። የሰው ልጅ ናት። ሁላችንም የአምላክ ፍጡሮች ነን። ይኸውልሽ እኔት በጣም ይቅርታሽ ይኸውልሽ ቆንጆ ቆይ እነግርሻለሁ። ከይቅርታ ጋር የቅድሙን ጃኬት ተውሽን ትችያለሽ? ለምንሽ በጣም አመሰግንሽ። ሰማታ አመሰግናለሁ ምናምን እያልሽ ትላለች። ትሾፋለህ ደግሞ እንዴ? ምንድነው? ሽባብት ካሊና አልገባኝም። ምን ሆናችሁ ነው? ኖ እኔ እንደሱ አይደለም። ቀኑን አታውቂውም እንጂ እባክሽ አረጋጁ። ግዴታ የሆነ በጣም ይቅርታ። በጣም ለተናገርኩሽ ነገር በጣም ሴታል ሁላችን ጣጣ የለም። እንቅርት ሲውጣ እንዳለች ታሳዝኛለሽ። ይውላችሁ እኔ ሌላ ነገር መስሎኝ አስቀይሜያት ነበር። ይቅርታ ትገሽኛለ። ኧረ ጣጣ የለውም ብራዘር። ችግር አን ሰላም በኛ እኔ አቀፋን በደንብ አድርጋ ባዳግደረው ደውመሽ እና ስለዚህ ካላስቸገራችሁ ለምን ምሳ አብረን አንበላ? ምሳ አብረን መሳ ኧረ ደስ ይለናል። ኧረ ምንም ማለት ነው እና እንሂዳ። እሺ በቃ ይመችህ። ኧረ ብራዘር በጣም በእናትህ ከራበን ነው የደረሰ በጣም ኧረ ስተው ነው በእናታችሁ እኔ እርቦኛል።